በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱት እርሱም የሚወዳችሁ የእግዚአብሔር ቤተሰቦች የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የጻድቃን የሰማዕታት የመላእክቱ ወዳጆች በያላችሁበት ጊዜና ስፍራ እንደምን ከረማችሁ፣ እንደምን ዋላችሁ፣ እንደምን አረፈዳችሁ። የአምላካችን ስሙ የተመሰገነ ይሁን። እንግዲህ በዚህ ገጻችን የሰሞነ ሕማማትን አብይ ጾምን ሳምንቱን ሁሉ ስንማር እንደቆየነው ሁሉ ዛሬ ደግሞ እንደ እግዚአብሔር ፈቃድ ከሰሞነ ሕማማት ያሉትን ዕለታት ከኔ ጋር እንቆያለን። ሰሞነ ሕማማት ስንል የሕማማት ጊዜ የሕማማት ወቅት ማለት ነው። ሰሞነ ሕማማት ከሌሎቹ ትልቁ ተግባር እንግዲህ ከምሴተ ሐሙስ ወይንም ከሐሙስ በስተቀር ጸሎተ ነግ፣ ፍትሐት እንዲሁ ደግሞ አባቶች የማሳለም ስርዓቶች ሁሉ ቆመው የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን መከራ መቀበሉን ሞቱን እያሰብን በጸሎት በጾም በስግደት የምንቆይበት ከሌሎች የአብይ ጾም ዕለታት የተለየ ይሆናል ማለት ነው። በእነዚህ ዕለታት ከላይ እንደጠቀስኩት እያንዳንዱ ቀኖች እንደ ሳምንታቱ ሁሉ የራሳቸው የሆነ ስያሜ አላቸው። እነዚህን ስያሜዎች እንግዲህ ከሰኞ እስከ ሮብ ያለውን ባለችን ጥቂት ጊዜ ለማስተላለፍ እንደ እግዚአብሔር ፈቃድ እንሞክራለን። የመጀመሪያው ዕለት ሰኞ ነው። እንግዲህ ሰኞ ሁለት ስያሜዎች አሉት። የመጀመሪያው አንጾተ ቤተ መቅደስ ይባላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄዶ ሻጭ ለዋጮችን ያስወጣበት ቤቴ የጸሎት ቤት ትሰኛለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ በቤተ መቅደሱ እርግቦችን እንስሳቶችን ሲሸጡ ሲለውጡ የነበረውን እንዳስወጣ የምንመለከትበት የምናይበት ጊዜ ነው ማለት ነው። ይህም በማቴዎስ 21:12 ላይ ያለውን ታሪክ ይዞ ዕለቱ የሚነበብ የሚገለጽ ይሆናል። ሁለተኛው መርገመ በለስ ተብሎ ይጠራል። እንግዲህ መርገመ በለስ ደግሞ የምንለው አምላካችን ከኢየሩሳሌም ከወጣ በኋላ በቢታንያ ሲያልፍ የበለስ ቅጠልን ተመልክቶ ወደ እርሷ ፍሬን ሊያገኝ ሊመገብ ተጠጋ ይለናል። ነገር ግን ፍሬን አላገኘባትም። ስላላገኛትም በለሲቷን ረገማት። ለዚህ ነው መርገመ በለስ የምንለው ማለት ነው። ከእንግዲህ በኋላ ፍሬ አይገኝብሽ ብሎ ረገማት። ፍሬዋም ወዲያው ምናለች? ደረቀች ይለናል። እንግዲህ በማርቆስ 11 ላይ የምናገኘው ታሪክ ይሆናል ማለት ነው። ይህቺ በለስ የራሷ የሆነ ምሳሌነት ያላት ናት። የመጀመሪያዋ ምሳሌ በእስራኤላውያን የምትመሰል ትሆናለች። እንግዲህ በለስ እንደ ተፈጥሯ ሲነገረን በለስ ሲመገቧት ትጣፍጣለች፣ ነገር ግን ከበሏት በኋላ ትመራለች፣ መራራ እናት ማለት ነው። እንዲህ ሁሉ በበለስ አንጻር ምን ተረገመ ብለን ስንል የመጀመሪያው እስራኤልን ይወክላል። በለሷ እስራኤልን ትወክላለች። እስራኤልን ስለምን ትወክላለች ብለው ቢሉ እስራኤል እንደሚታወቀው የእግዚአብሔር ሕዝብ ተብሎ ይጠራል። የእግዚአብሔር ሕዝብ የሆኑ እስራኤላውያን የአብርሃም ዘር ብለው ራሳቸውን የሚመኩ እስራኤላውያን አምላካችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ ግን
እንደሚናገሩት የእግዚአብሔር ሕዝብ ሆነው በሃይማኖት በምግባር አልተገለጹም፣ አልተገኙም። ስለዚህ ሃይማኖት ምግባር ስላልጣባቸው ከእንግዲህ ወዲህ የእግዚአብሔር ሕዝብ ተብለው ቢጠሩ እንጂ መልካም ሰው በሃይማኖት በምግባር የሚገለጽ ሰው አይገኝባችሁ ተብለው እንደተገለጸው የበለስ ምሳሌ ሆነው እንደተረገሙ ያሳየናል። ሌላው ሁለተኛው ቅድም እንዳልኩት የበለሷን ፍሬ ስንመለከት ትጣፍጣለች፣ በልተናት ትመራለች። ይሄ ደግሞ የኃጢአት በለሷ የኃጢአት ምሳሌ ሆናት ነገራለች። ይህንን በደንብ ሁላችንም በህይወታችን ውስጥ ልንተረጉሙ ስለሚገባ ማለት ነው። በለስ እንደምትጣፍጠው ሲመገቧት ሰዎች የስጋ ፈቃዳቸውን የአይን አእምሮታቸውን ሲፈጽሙ ደስ ይላቸዋል፣ ደስ ያሰኛቸዋል። ነገር ግን ይህንን ካደረጉ በኋላ ኃጢአትን ሲሰሩ ደስ እንደተሰኙት አይቀጥሉም። ወዲያው ሲመረሩ ሲጸጸቱ የህሊና ጸጸት ሲያገኛቸው እንመለከታለን። ስለዚህ በዚህ አንጻር አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ረገማት ማለት ነው። በበለስ አንጻር ኃጢአትን ረገማት። ምን ብሎ? ፍሬን አታፍሪ፣ ሰዎች ቢወድቁ እንጂ ወድቀው እንዳይቀሩ ማለት ነው። ሰዎች ቢሳሳቱ እንጂ ተሳስተው ጠፍተው እንዳይቀሩ ማለት ነው። እንዲመለሱ በኃጢአት ፍሬ ወድቀው የኃጢአት ሰው ሆነው እንዳይቀሩ ኃጢአትን ረገማት ብሎ ቅዱስ ያሬድ በአንጻረ በለስ ረገማ ለኃጢአት በማለት ሲገልጽ እንመለከተዋለን። ሌላው ማክሰኞ ነው። ማክሰኞ እንግዲህ የጥያቄ ቀን ይባላል። አንደኛው የጥያቄ ቀን የሚባለው ምንድን ነው ብለን ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስን ካነጻ በኋላ ሻጭና ለዋጮችን ካስወጣ በኋላ አይሁድ ፈሪሳውያን እጅግ ስልጣናችን ተነካ፣ ማንነታችን ተገፈፈ ብለው ተቆጭተው ስለነበር ከሕዝብ ጋር በምን እንደሚያጋጩ ታስበው ጌታችን መድኃኒታችንን ጥያቄ ጠይቀውት ነበረ። ይህንን በማን ስልጣን በምንስ ታደርጋለህ? ከየት ነው ይህንን ስልጣን ያገኘው? ቤተ መቅደስን ታነጻ ዘንድ እኛንም የእኛን ሰዎችንም ታባረር ዘንድ ከየት ነው ይህን ስልጣን ያገኘው? ንገረን አሉት ይላል። ጌታችንም ምንድን ነው ያላቸው? የልቦናቸውን ጥመት ያውቃልና ጥያቄያቸውን በጥያቄ መለሰላቸው። የዮሐንስ ጥምቀት ከሰማይ ነው ወይስ ከሰው ብሎ ጠየቃቸው። ይህን ከመለሳችሁልኝ እኔም እመልስላችኋለሁ ብሎ ጠይቋቸው ነበር። እነሱም ሲያስቡት ከሰማይ ብንል ራሳቸው ለራሳቸው መልስን ሰጡና ከሰማይ ካልነው ለምን እሱን አልሰማችሁትም ይለናል። ምክንያቱም ዮሐንስ ስለ እርሱ መስክሯልና። ከምድር ካልን ደግሞ ዮሐንስን የሚያውቁ በነብይነት የተቀበሉ ብዙ ሰዎች አሉና እነሱ ይወግሩናል ብለው ስለፈሩ እኛ ይህንን የምትለውን አናውቀውም ብለው እንደመለሱለት እናያለን። ጌታችንም እንግዲያውስ እኔም ይህንን ምን አልልም አላውቅም ብሎ መልስን ሰጥቷቸዋል። በዚህ ዕለት በቤተ መቅደሱ ሰፊ የሆኑ ትምህርቶችን አስተላልፈዋልና የትምህርት ዕለት ተብላ ማክሰኞ ትጠራለች። እንግዲህ በማቴዎስ 25:6 ማርቆስ 13:33 ያሉትን ታሪኮች በሰፊው ያስተማረበት ዕለት ነው ማለት ነው። ያው በያላችሁበት ገጸ ንባቡን እየገባችሁ እንድታነቡት እጋብዛችኋለሁ። ሌላው ሶስተኛው ረቡዕ ነው። ረቡዕ የመጀመሪያው ምክረ አይሁድ ይባላል። እንግዲህ ወቅቱ ጊዜው የፋሲካ ወቅት ነውና በዚህ በፋሲካ ወቅት ፈሪሳውያን አይሁድ ምን አስበው ነበር? ጌታችን መድኃኒታችን ኢየሱስ ክርስቶስን በዓሉ ከመድረሱ በፊት እንሰር እናስወግድ የሚል ሀሳብ አንስተው ነበርና ይህንን ሀሳባቸውን ተግባራዊ ለማድረግ ግን ህዝቡን ፈሩት። ምክንያቱም አብዛኛው ህዝብ እርሱን የሚከተል ነበርና ህዝቡ ያውካል በዓሉንም ይረብሻል ብለው ፈርተው ሲጨነቁ በመካከላቸው ይሁዳ ተገኝቶ አሳልፎ እንደሚሰጣቸው እንደተናገረና በዚህም ደስ እንደተሰኙ ምክራቸውንም እንዳጸኑ
የምንመለከትበትና የአይሁድ ምክር የጸናበት ነውና ረቡዕ ምክረ አይሁድ ተብሎ ይጠራል። በዚህም አንጻር እንግዲህ ዓመቱን ሁሉ ከትንሣኤ ከባለ ትንሣኤ ባለ 50 በስተቀር ረቡዕ የጾም ወቅት ሆኖ ይሄ እየተስበ ይቆያል ማለት ነው። ሌላው በዚህ ዕለት መልካም መዓዛ የእንባ ቀን ተብሎ ይጠራል። እንግዲህ መልካም መዓዛ የእንባ ቀን ተብሎ የሚጠራው በዮሐንስ 12:8 ላይ የምናገኛት ታላቅ ሴት ማርያም እንተፍረት ወይንም ባለሽቷ ማርያም የተባለችው ሴት ያደረገችውን ተግባር በማስተማር በማየትና በውስጡ ብዙ የሆነውን ትምህርት በመውሰድ ነው። መልካም መዓዛ ማለት ይህችው ሴት ያጠራቀመችውን ብር ሰብስባ ውድ የሆነ ሽቶ የማይገኝ ሽቶ ስለ ሽቶ ለመዘርዘር ረዥም ጊዜ ስለሚፈጅ ማለት ነው አምጥታ በጌታችን ራስ ላይ እንዳፈሰሰች መጽሐፉ ታሪኩ ይገልጽልናል ማለት ነው። ከዚህ አንጻር መልካም መዓዛ ተብሎ ይጠራል። እንዲሁ አድርጋ ደግሞ አልቀረችም። ኃጢአቷን እያሰበች በደሏን እያሰበች ተግባሯን እያሰበች በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ እግር ስር ተደፍታ በእንባዋ እግሩን አጥባ በጸጉሯም አበሰችለት ይላል። ስለዚህ ይሄ ስለ ንስሐ የተነባ እንባ ነውና የእንባ ቀን ተብሎ ሰዎች ኃጢአታቸውን አስበው የእግዚአብሔርን ደግሞ ቸርነት ምሕረቱን በማሰብ እንዲያለቅሱ እንዲያዝኑ ወደ እግዚአብሔር እንዲቀርቡ የሚማሩበት የሚነገር ታሪክ ነው ማለት ነው። እንግዲህ በእነዚህ ዕለታት እነዚህ ነገሮች እየታሰቡ በአንጻሩ የአምላካችንን ፍቅር እያሰብን የምናዘክራቸው የምንናገራቸው ዕለታት ይሆናሉ። ቀጣዩ ዕለታት ደግሞ በቀጣይ እንደ እግዚአብሔር ፈቃድ ሐሙስም ራሱን የቻሉ ሰፊ ትምህርቶች ስላሉ ትቆዩናላችሁ። እስከዛው ድረስ እግዚአብሔር አምላካችን የዛ ሰው ይበለን። ወስብሐት ለእግዚአብሔር።